ሰላም ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። አንዳንዴ በአንድ ኃይለኛ ስብከት መካከል ራሳችሁን ከዛ ስብከት ውጭ አግኝታችሁ ታውቃላችሁ? ወይ ደግሞ በጸሎት መካከል ሆናችሁ እግዚአብሔርን ለመገናኘት ናፍቃችሁ እናንተም አሊያም ሌላ ሰው ሲጸልይ ልባችሁ በጸሎት ለመባረክ ናፍቆ ነገር ግን ድንገት ሀሳባችሁ የተከፋፈለ ወደ ሌላ ብዙ ቦታ እየሄደ አጋጥሟችሁ ያውቃል? እንደዚህ ከሆነ ይህ ቪዲዮ ለእናንተ ነው፣ የትም እንዳትሄዱ። ስለዚህ እንደዚህ አጋጥሟችሁ ከሆነ አይዟችሁ፣ ብቻችሁን አይደላችሁ። ዛሬ ለብዙ ክርስቲያኖች አስቸጋሪ ከሚባሉ ነገሮች መካከል አንደኛው ትኩረት ማጣት ነው። ስለዚህ ዛሬ በዚህ ቪዲዮ ያንን እንመለከታለን። እናም ደግሞ ከዚህ ችግር በምን አይነት መንገድ በእግዚአብሔር ጸጋ ልንላቀቅ እንደምንችል እንመለከታለን። የመጀመሪያ የምናየው ነጥብ ትግሉ የምር ነው። እስቲ እውነቱን እንነጋገር። ዛሬ የምንኖረው በአጠቃላይ ትኩረታችንን ሊያሳጣ የሚችሉ ነገሮች በሞሉበት ዓለም ውስጥ ነው። ስልካችን ይጮሃል፣ አእምሯችን ብዙ ማድረግ የሚገባን ስራዎች እያሰበ ይከፋፈላል። ብዙ ነገር ያስጨንቀናል። ብዙ ትውስታዎች አሉ በህይወታችን ተፈጥረው ያለፉ። እነዚህ ነገሮች አእምሯችን አውከውት በስብከት መካከል ሆነን ሰባኪው 20 ደቂቃ እንዳለፈ ከዛ ውስጥ ግን የያዝነው አንድ ወይ ሁለት ነገር ብቻ ነው። በስብከት ብቻም ሳይሆን በጸሎት መካከል እንኳን ሆነን ራሳችን በግል ተንበርክከን አሊያም ደግሞ ሌላ ሰው እየጸለየ እየሰማን አብረን በጸሎት መንፈስ ውስጥ ሆነን አእምሯችን በብዙ ሀሳቦች ሊከፋፈል ይችላል። የቅድሙን ቴክስት መልሼዋለሁ፣ ቅራት ምንድነው የምበላው፣ ቅድም የተላከልኝን የጽሁፍ መልእክት መልሼዋለሁ፣ የቅድሙን ስልክ እኮ መልሼ መደወል ረሳሁኝ፣ እናቴን አልደወልኩም፣ አባቴን አላገኘሁትም፣ ስራውን አፕላይ አላረኩም፣ የመሳሰሉ ሀሳቦች አእምሯችንን አውቆት ትኩረታችንን ልናጣ እንችላለን። ነገር ግን እንዲህ ነው። ይሄ አሁን ባለንበት ዘመን ብዙ አእምሯችንን የሚከፋፍሉና በብዙ ትኩረት ማጣት ውስጥ እንድንገባ የሚያደርግ ቴክኖሎጂ በመጠቀበት ዓለም ጊዜ ብቻም ሳይሆን ያኔ መጽሐፍ ቅዱስ በተጻፈበት በክርስቶስ ዘመን እንኳን የነበረ ችግር ነበረ። ለዛም ነው ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ ሲናገር አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የማያይ አባትህም በግልጥ ይከፍልሃል ይላል። ለምን? ምክንያቱም ትኩረታችንን ሊበታትን ከሚችሉ ነገሮች በሙሉ መጀመሪያውኑ ራሳችንን ገለል ልናደርግ እንደሚገባ፣ ወደ ጓዳችን ገብተን በራችንን ዘግተን ማንም በመሃል መጥቶ ሊረብሸን እንደማይችል እርግጠኛ ልንሆን እንደሚገባ እንመለከታለን። ቀጣይ የምንመለከተው ደግሞ ለምንድን ነው ይህ ሁሉ የሚሆነው የሚለውን እንመልከት። ለዚህ የሚሆኑ 3 ምክንያቶች አሉ፣ በመንፈሳዊ ነገር ትኩረት እንዳናደርግ የሚያደርጉ ነገሮች። የመጀመሪያው ነገሩ መንፈሳዊ ውጊያ እንደሆነ ማስተዋል ነው። ጠላት አለ ሁሌም ቢሆን እግዚአብሔር ላይ ትኩረት እንዳናደርግ፣ ሀሳባችን በብዙ ነገሮች እንዲበታተንና ለእግዚአብሔር የሚገባውን ቦታና ክብር ትኩረት እንዳንሰጥ የሚያደርግ ጠላት እንዳለ እንመለከታለን። ሁለተኛው ደግሞ የአእምሮ መጨናነቅ ነው። አእምሯችን በብዙ መረጃዎች የተሞላ ነው። ሶሻል ሚዲያው፣ ጭንቀቱ፣ የስራ ነገር፣ ማድረግ የሚገባን ነገር፣ እነዚህ ነገሮች በሙሉ ወደ አእምሯችን ያለማቋረጥ እያስገባ ነው። ለመረጋጋት ቦታ የለንም፣ ለእርጋታ ቦታ የለንም። ከዛ የተነሳ ሀሳባችን ብዙ ቦታ ሲከፋፈል ራሳችን እናገኘዋለን። ሶስተኛው ነጥብ የልምምድ ማነስ ነው። ትኩረት ልክ እንደ ጡንቻ ነው። በተጠቀምነው ቁጥር በዛው ልክ እየዳበረ እየጠነከረ የሚሄድ ነው። ነገር ግን ባላሰራነው ቁጥር በዛው ልክ እየደከመ የሚሄድም ጭምር ነው። ለዛም ነው ክርስቶስ ብዙ ጊዜ በመጽሐፍ ቅዱሳችን እንደምናገኘው ገለልተኛ የሆነ ቦታ መርጦ እዛም ሊጸልይ እንደሚሄድ ብዙ ቦታ እንመለከታለን። ይሄ ክርስቶስ በአጋጣሚ ያደረገው ሳይሆን ሆን ብሎ ያደረገው ነገር ነው። ትኩረታችንን ከሚስቡ ነገሮች ራሳችንን ገለል ባደረግን ቁጥር በዛው ልክ የትኩረታችን ጡንቻዎቻችን እየጠነከሩና ስር እየሰደዱ ይሄዳሉ ማለት ነው። ስለዚህ ለመንፈሳዊ ነገሮች የሚገባውን ትኩረት ካለመስጠታቸው የተነሳ ራሳችሁ መጥፎ ስሜት እንዲሰማችሁ የሚያደርግ ነገር ካለ ዛሬ ከዛ ኀፍረት ራሳችሁን ነፃ ልታደርጉ ይገባል። አስታውሱ፣ ይሄ ለእግዚአብሔር ቦታ እንደሌላችሁ የሚያሳይ ሳይሆን ታላቅ ውጊያ ውስጥ እንዳላችሁና ለዛም ደግሞ ፕላን አድርጋችሁ ከዚያ ውጊያ በአሸናፊነት መንፈስ ጥሳችሁ ልትወጡ እንደሚገባ እናያለን። ሁላችንም የምንዋጋው ውጊያ ነው፣ ወደንም ጠላን። ሶስተኛው እሺ፣ በዚህ መንገድ ተመለከትን፣ ታዲያ ምን እናድርግ? መፍትሄው ምንድነው ካለን አሁንም 5 ነጥቦችን እናያለን። በተቻለ መጠን ይህንን ፕራክቲካል ለማድረግ እንሞክርና 5 መሰረታዊ ነጥቦች አሉ። ይህንን ትኩረት ማጣት ከኛ ልንቀርፍ የምንችልባቸው መንገዶች በመንፈሳዊ ነገር። የመጀመሪያው ሁሌም ከጸሎት በፊት በጥልቅ የመተንፈስ ልምምድ፣ ቢያንስ ለ10 ሰከንድ ሀሳባችንና ትኩረታችን እንዲሰበሰብ በጥልቅ የመተንፈስ ልምድ ማዳበር ማለት ነው። ያ እንዴት ነው? ከዛም በመቀጠል በልባችን እንጸልይ። እግዚአብሔር ሆይ አንተ ላይ ትኩረት እንዳደርግ፣ ሀሳቤ እንዳይከፋፈል፣ አንተን ፈልጌ በፊት መጣሁኝ፣ እግዚአብሔር ሆይ እባክህ ተገናኘንበት። ሁለተኛው ደግሞ በልባችን ከመጸለይ ድምፅ አውጥተን በቃላችን ጮክ ብለን የመጸለይ ልምድን ብናዳብር መልካም።
አንዳንዴም ደግሞ ሀሳባችን እየተከፋፈለ በጣም የሚያስቸግረን ከሆነና በዚህ ልክ ልምድ ብዙም ያላዳበርን ከሆነ ጸሎቶቻችንን በወረቀት መጻፍ መጀመር እንችላለን። ያንን በምናደርግበት ሰዓት አእምሯችን ያለማቋረጥ ኢንጌጅ ስለሚያደርግ በዛ ውስጥ ጥሩ በሆነ መንገድ ሀሳባችን ተሰባስቦ የውስጣችን ለእግዚአብሔር ልንናገር እንችላለን። ሶስተኛ፣ ስብከት በሚሰበክበት ሰዓት ማስታወሻዎችን መያዝ። በጣም ቀላል በሆነ መንገድ ሙሉ ስብከቱን ቃል በቃል ባንጽፍ እንኳን ዋና ዋና ነጥቦችን በቡሌት ፕሩፍ እያደረግን ብንጽፍ ይሄም ሀሳባችን እንዳይበታተንና ትኩረታችን እዛ ስብከት ላይ እንዲሆን ለማድረግ በጣም ቀላል የማይባል አስተዋጽኦ አለው። ሞክሩና ለውጡን ታዩታላችሁ። አራተኛው የሚያዘናግኑ ነገሮች መቅረፍ ወይ ማስወገድ ማለት ነው። ከእነዚህ መካከል የመጀመሪያው ስልክ ነው። ወገኖቼ ስልካችንን ስዊች ማድረግ አሊያም ደግሞ ኤርፕሌን ሞድ ላይ ማድረግ እንለማመድ። በቤተ ክርስቲያን ውስጥ በምንገኝበት ሰዓት በተቻለ መጠን የፊት ለፊቱን ወንበር ለመቀመጥ እንምረጥ። ያንን በምናደርግበት ሰዓት ሌሎች ሰዎች ሲገቡ ሲወጡ እያየን ሀሳባችን አይበታተንም እና ይህም ትልቅ አስተዋጽኦ ያለው ነገር ነው። መጽሐፍ ቅዱስ በስልካችን የምንጠቀም ሰዎች ካለን ኤርፕሌን ሞድ ላይ እናድርግ። ምንም አይነት ሜሴጅ ወይ ደግሞ ኖቲፊኬሽን እንደማይገባ እርግጠኛ ለመሆን አሊያም ደግሞ ስልካችንን ስዊች ኦፍ እናድርግ። የሶፍት ኮፒ መጽሐፍ ቅዱስ ወይም ደግሞ ስልካችን ላይ ያለው አፕ ከመጠቀም ይልቅ ሃርድ ኮፒን ራሱ መጽሐፍ ቅዱሳችን ይዞ የሚሄድ ልምድም ቤተክርስቲያን እናዳብር። አምስተኛውና የመጨረሻው የሚሆነው ከግርግሩ ራሳችንን ማጾምን እንለማመድ። እስቲ ለተወሰነ ጊዜ ማንኛውም አይነት ሶሻል ሚዲያ ላለመግባት ለራሳችን ቃል እንግባ። ያንን ተግባራዊ እናድርግ። ሀሳባችንን ከሚበታትኑ ነገሮች ለተወሰነ ጊዜ የሚጠቅሙን ነገር ግን ለጊዜው ባላስፈላጊ መንገድ እየመሩን ያሉ ሀሳባችን እየበታተኑ ካሉ ነገሮች እስቲ ንጹም እናንሞክር። ዛሬ ምግብ ከመጾም ይልቅ እውነቱን ለመናገር አሁን ላለን ማህበረሰብ ሶሻል ሚዲያ መጾም አሊያም ደግሞ ለተወሰነ ጊዜ ስልካችን አለመጠቀም ወይ ደግሞ ከፊታችን ዞር ማድረግ ሲከብደን እናገኘዋለን። ስለዚህ ይህንን በማድረግ ትኩረታችንን በደንብ እያዳበርን ያን የትኩረታችንን ጡንቻ እያዳበርን ጠንካራ እያደረገን እንሄዳለን ማለት ነው። ሀሳባችንን በየጊዜው የማይከፋፈል ማድረግ የምንፈልገውን ነገር በወቅቱና በጊዜው የምናደርግ እንድንሆን የእግዚአብሔር ቃል በሚሰበክበት ሰዓት በእግዚአብሔር ጉባኤ መሃል ሆነን ስብከት በምንሰማበት ሰዓት እያንዳንዱ ነጥብ ከኛ ሳያመልጠን እግዚአብሔር ለልባችን ተናግሮ እንባረካለን ማለት ነው። እና በመጨረሻ መዘንጋት የሌለብን በዚህ ውስጥ የመንፈስ ቅዱስን ስራ ችላ አንበል። ሮሜ ምዕራፍ 8:26 ላይ ሲነግረን እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድናል ብሎ እዚህ ጋር ይናገራል። ወደ እሱ ለመቅረብ የምናደርገውን እያንዳንዱን ጥቃቅን እንኳን ሳይቀር የልብ የውስጥ ፍላጎታችን ይመለከታልና ወትሮም ቢሆን ያንን መፈለግንም ማድረግንም የሚሰጥን ራሱ ስለሆነ ያንን በማሰብ እያንዳንዱ እርምጃችንን እግዚአብሔር ለማክበር እንጓዝ እንደሚገባ እናያለን። ስለዚህ ወገኖች በአምልኮ ጊዜ ወይ ደግሞ በስብከት ጊዜ አሊያም በጸሎት ጊዜ ትኩረት የማድረግ ችግር ካለባችሁ ለራሳችሁ መጥፎ ስሜት አይሰማችሁ። እየወደቃችሁም አይደለም፣ ነገር ግን ውጊያ ውስጥ ናችሁ። ስለዚህ ያንን ውጊያ በመንፈስ ቅዱስ አማካኝነት ከላይ የጠቀስናቸው ነገሮች ተግባራዊ በማድረግ ማሸነፍ እንደምትችሉ እንመለከት። ስለዚህ ወገኖች ይህ ቪዲዮ ከጠቀማችሁ ላይክ እና ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንደዚህም ደግሞ ኮሜንት ላይ እንደዚህ አይነት የትኩረት ማጣት ችግር ካለባችሁ ጌታ ሆይ እባክህ ትኩረቴን አንተ ላይ እንዳደርግ እርዳኝ ብላችሁ ጻፉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።